ሰላም እንዴት ናችሁ ቤተሰቦቻችን? እንግዲህ ዛሬ የምንገኘው ዲቪ ሎተሪ 2026 ከሰዓታቶች በኋላ ውጤት መታየት ይጀምራል። ሜይ 3 2025 ነው የሚለው። ይህ ማለት ደግሞ ከጥቂት ሰዓታቶች በኋላ ሁላችሁም እየገባችሁ ውጤታችሁ ማየት ትችላላችሁ። በዚህ ቪዲዮ እንዴት በቀላሉ ማየት እንደምትችሉ አሳያቸዋለሁ። በቅድሚያ ዲቪ ፕሮግራም 2026 ብለን በዚህ በምታዩት መልኩ ዲቪ ፕሮግራም ዶት ስቴት ዶት ጂኦቪ ዶት ብላችሁ ሰርች ታደርጋላችሁ ማለት ነው። እንደዚህ በምላችሁ ሰርች በምታደርጉበት ሰዓት መጀመሪያ ላይ የሚመጣላችሁ ሳይት አለ። ኤሌክትሮኒክ ዳይቨርሲቲ ቪዛ ብሎ ይመጣላችኋል። እሱን ክሊክ እናደርግና ወደ ዌብሳይቱ ይወስደናል። ዜን በምታዩት መልኩ ኤሌክትሮኒክ ዳይቨርሲቲ ቪዛ ፕሮግራም ብሎ ቼክ ስታተስ ሁኔታውን ወይም ደግሞ ውጤታችሁን እወቁ ብሎ ይመጣልና ቼክ ስታተስ የሚለውን ነክተን ወደ ዌብሳይቱ ይወስደናል። ከዛ አሁንም ኮንቲኒው ብለን እንገባለን ማለት ነው። ኮንቲኒው ብለን እንገባለን። እንደዚህ ከገባን በኋላ በምንሞላበት ሰዓት ያስገባናቸው ትክክለኛ መረጃዎች ደግመን እናስገባና ሰብሚት ስንል ያሳየናል። ለምሳሌ አሁን ለማይለት ሰው እዚህ ጋር ኮንፊርሜሽን ነምበሩን አስገባለሁ። ኮንፊርሜሽን ነምበሩን ከረሳችሁት እንዴት ማስታወስ እንደምትችሉ ሌላ ቪዲዮ ሰራላችኋለሁ። ኮንፊርሜሽን ነምበሩን እናስገባለን። ከዛ ላስት ወይም ደግሞ ፋሚሊ ኔም የፋሚሊውን የላስት ኔም ነው የምታስገቡ። ይህ ማለት የአያት ስም ማለት ነው። የማስገባለት ሰው የአያቱ ስም እንዳትሳሳቱ፣ ስፔሊንጉ ምናምን ብርሃኔ ብዬ አስገባለታለሁ። የአባቱ ስም ተስፋዬ ነው፣ የአያቱ ስም ብርሃኔ ነው። ብርሃኔ ብዬ አስገባለሁ ማለት ነው። ከዛ ልጁ የተወለደበት ዓመተ ምህረት በፈረንጆቹ አቆጣጠር በሞላችሁት ስትሞሉ ባለው ዓመተ ምህረቱን እናስገባለን። የተወለደበት ዓመተ ምህረት 2004 ብዬ አስገባለሁ ማለት ነው። ከዛ ከስር ላይ አውተንቲኬሽን ይላል ታያላችሁ። እዚህ ጋር አውተንቲኬሽን የሚላል አውተንቲኬሽን የሚለው የሚያገለግለው ለምንድን ነው? እናንተ ሮቦት አለመሆናችሁን ወይም ደግሞ ሰዎች መሆናችሁን ቸክ ለማድረግ ነው። ሰው እዚህ ጋር የምትመለከቱት ፊደል አለ CBC 9P የሚል አለ። እሱም በስትክክል እንጽፍለታለን። እሱም በስትክክል ስንጽፍለት ያስገባል ይቀበለናል። CBC 9P አድርገን ካፒታል ከሆነ ካፒታል፣ ስሞል ከሆነ ስሞል አድርገን በስትክክል እናስገባለን ማለት ነው። አሁን ሰብሚት ከማድረጋችን በፊት ተመልሰን ቼክ እናደርጋለን። እዚህ ጋር ኮንፊርሜሽን ነምበር ልጁ ሰጠኝን አስገባለሁ። እዚህ ጋር የአያት ስም አስገባለሁ። እዚህ ጋር ደግሞ ትክክለኛውን ዓመተ ምህረት በፈረንጆቹ አቆጣጠር ስፔሻሊ ደግሞ እናንተ በሞላችሁት አድርጋችሁ ታስገባላችሁ። አውተንቲኬሽን በትክክል እዚህ ጋር የሚታያቸውን ካራክተር ወይም ቁጥር ታስገቡለትና ሰብሚት እንላለን ማለት ነው። ሰብሚት በምንልበት ሰዓት አሁን ማሳየት አልጀመረም። ከሰዓታቶች በኋላ አይ ቲንክ ከ3 ሰዓት ምናምን በኋላ ነው ማሳየት የሚጀምረው። ይህን ቪዲዮ በምሰራበት ሰዓት የዛኔ ኦፕን ሆኖ ይከፍታል። ኦፕን ሆኖ ይከፍትና ከደረሳችሁ ፕሮግራሙ ከደረሳችሁ የምትመለከቱትን አይነት ምስል ያመጣላችኋል። ካልደረሳችሁ ደግሞ ይህንን አሁን የምትመለከቱትን አይነት ምስል ያመጣላቸዋል ማለት ነው። በዚህ መልኩ ውጤታችሁን ቼክ ማድረግ ትችላላችሁ። ቻናሉ ላይ ገብታችሁ ቼክ አድርጉት። ኮንፊርሜሽን ኮዳችሁን የረሳችሁ ደግሞ እንዴት አድርጋችሁ ማስታወስ እንደምትችሉ አሳያቸዋለሁ በሌላ ቪዲዮ።